ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ የምንመለከተው በተለይ ከቡድን አመራርና አጠቃላይ ከእድገት ጋር በተያያዘ ሰሞኑን እየተነሳ የሚገኝ አንድ ትልቅ ጥያቄ አለ። ይሄ ጥያቄ የአርሰናል አዲሱ አምበል ማን መሆን አለበት? በአርሰናል የዘንድሮ የዋንጫ ጉዞ ውስጥ ይህንን የዋንጫ ጉዞ ይበልጥ የተሻለ ውጤታማ ለማድረግ በሚደረገው ፉክክር ውስጥ ፉክክሩን ህይወት ያለው ለማድረግ ማን የአምበልነት ሚናውን መውሰድ ይኖርበታል፣ መቀላቀል ይኖርበታል የሚል ጥያቄዎች እየተነሱ ነበር። እንደምታስታውሱት ሲዝኑ ሲጀምር የቀድሞው የአርሰናል የተከላካይ መስመር ተጫዋችና ስኪፐር የነበረው ቶኒ አዳምስ አንድ ነገር ተናግሯል። ዘንድሮ አርሰናል ዋንጫ ለማንሳት በሁሉም ውድድሮች ላይ የተሻለ ቡድን ለመሆን ከፈለገ ዴክለን ራይስን አምበል ማድረግ አለበት የሚል አስተያየት ሰጥቶ ነበር። ከዚህ አስተያየት በኋላ አሰልጣኝ ሚኬል አርቴታ ሳይናገር ሁሉንም የሚያሳምነው ማርቲን ኦዴጋርድ የኔ አምበል ነው፣ ሁላችንም መርጠነው ሳይሆን ተስማምተንበት ነው አምበል ያደረግነው የሚል አስተያየት ሰጥቶ ነበር። ዘንድሮ አርሰናል የሜዳ ላይ ሊደርሺፕ ይጎለዋል የሚሉ ጥያቄዎች የሚያነሱ አሉ። በተለይ በትልልቅ ጨዋታዎች ወቅት የሚፈጠሩ ጫናዎችን ተቀብሎ እነዚህን ጫናዎች በተሻለ ለቡድን አድቫንቴጅ የሚሆኑበትን መንገድ አዘጋጅቶ አሸንፎ ቡድንን ስርዓት በማስያዝ በኩል ቀድሞ ለቡድን የተሻለ የስነ ልቦና አቅጣጫ በመስጠት አርሰናል ከዚህ በፊት ከነበሩት ሊደርሺፖች የተለየ ነገር ይፈልጋል። በተለይ ካለፉት 4 ዓመታት አንዱ ትልቁ ችግር ብለው የሚያስቀምጡት የአርሰናል የሊደርሺፕ ችግር ነውና ይህንን የሊደርሺፕ ችግር መቅረፍ ያለበት ሚኬል አርቴታ በመቀየር መሆን አለበት ብለው ይከራከራሉ። የሚያነሷቸው ሐሳቦች ትክክል ናቸው ወይ? አርሰናል እውን ሊደርሺፑን መቀየር አለበት የሚል ጥያቄ ዛሬ እናነሳና በዚህ ፕሮግራም ሰፋ አድርገን ለመመልከት እንሞክራለን። ሚኬል አርቴታ ከማርቲን ኦዴጋርድ ጋር ረዥም የሆነ የመተማመን ስራዎችን እየሰራ አብሮ ቆይቷል። በተለይ ተጫዋቹን ከሶሴዳድ ካመጣው በኋላ አንዱ ትልቁ ነገር ምንድነው? በዝምታ ነገሮችን መምራት ይችላል የሚል ሐሳብ ያነሳል አሰልጣኙ። ይሄ በዝምታ የሚያነሳቸው የቡድኑ ጥያቄዎችን ራሱ መልሶ ራሱ ቡድኑን አደራጅቶ ራሱ ቡድኑን የተሻለ ሐሳብ ተሸካሚ አድርጎ የሚቀጥልበት መንገድ የአርሰናል ፖዚቲቭ ነገር ነው ብሎ ነው የሚያምነው። ግማሾቹ ምንም እንኳ ይህንን ሐሳብ ባይቀበሉትም ማለት ነው የሚኬል አርቴታ የማርቲን ኦዴጋርድ የአምበልነትን ባህሪ የገለጸበት መንገድ ማለት ነው። ግን የትኛው ተጫዋችስ የማርቲን ኦዴጋርድ የአምበልነት ቦታ ከታጣ ወይም ደግሞ ከተነሳ በኋላ ሊተካው ይችላል የሚለውም አብሮ የሚነሳ ነገር ነው። ይህን የምንመለከት ይሆናል። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ፖድካስቱን ሼር፣ ላይክ አድርጉ። ለሌሎች እንዲደርስ ማጋራታችሁን አትዘንጉ። ጥሩ ጊዜ ይሁንላችሁ። የቀድሞ የአርሰናል ተጫዋች የነበረው ቶኒ አዳምስ በሲዝኑ መጀመሪያ ላይ የተናገረው ነገር ነው። እንግዲህ ይህን ሁሉ ጉዳይ በተለይ ከማርቲን ኦዴጋርድና ከዴክለን ራይስ ጋር በተያያዘ ሐሳቡ ይበልጥ እንዲገን ሐሳቡ ይበልጥ እንዲጎላ ያደረገው እንደ ቶኒ አዳምስ ገለጻ ከሆነ የማርቲን ኦዴጋርድ የዘንድሮ የውድድር ዓመትም ሆነ ያለፉት 2 ዓመታት ትልቁ ፈተና አርሰናልን በሚፈልገው ልክ የመምራትና አርሰናልን በተሻለ ተፎካካሪ ቡድን አድርጎ በስነ ልቦናው ማቆየት ከብዶታል ነው የሚለው። በተለይ የዴክለን ራይስን ጉዳይ ሲያነሳ እኔ አሰልጣኝ በሆን ኖሮ እኔ የአርሰናል አሰልጣኝ በሆን ኖሮ የቡድኑ አምበል የማደርገው ዴክለን ራይስን ነው ይላል። ምክንያቱም መልበሻ ክፍል ውስጥ የሚቆጣጠርልኝ የተጫዋቾቹን አጠቃላይ ስነ ልቦና ሊይዝልኝ የሚችለው የተሻለ ሜዳ ውስጥ የሚፈጠሩ ችግሮችን ተረድቶ የቡድን አጠቃላይ ሐሳቦችን የመጀመሪያው ተቀባይ ሊሆን የሚችለው ሰው እሱ ነው። ይህንን ሰው ቀድሜ እኔ የቡድኑ አምበል አደርገዋለሁ፣ ችግሮችን ሊፈታልኝ ይችላል የሚል ሐሳብ ሰጥቶ ነበረ ቶኒ አዳምስ። ጋዜጠኛው እንደውም ሲጠይቀው ምንድነው የሚለው? አሁን ባለው የአርሰናል ስኳድ ውስጥ የማርቲን ኦዴጋርድ የአምበልነት ሚና
ለምንድነው ያልተዋጠልህ ብሎ ይጠይቀዋል። ጋዜጠኛው ይሄን በሚጠይቅበት ሰዓት ቶኒ አዳምስ የሚመልሰው በአርቴታ ሜንታሊቲ ከተመለከትነው እኮ ልክ ነው ይለዋል። በአርቴታ ሜንታሊቲ ከተመለከትነው ኦዴጋርድ ትክክለኛ አምበል ነው። ምክንያቱም አርቴታ የራሱ የሆነ መንገድ አለው። ያ መንገዱ ኦዴጋርድን አምበል አድርጎ በቡድኑ ውስጥ እንዲቆይ አድርጎታል። ስለዚህ ይህ ትክክል ነው ይሄ መንገዱ። ነገር ግን በእኔ መንገድ ከጠየከኝ የኔን ጉዳይ ግን ካነሳ ለእኔ ኦዴጋርድ አምበል መሆን አይችልም። አሁን በቃ ካራክተሩ እኔ በምፈልገው ሐሳብ ውስጥ መቆየት አይችልም ይላል። ትልልቅ አሰልጣኞች ከዚህ በፊት የነበሩትን ያነሳል። እንደነ ግሌን ሆድልና እንደነ ቴሪ ቬናብልስ አይነት አሰልጣኞች በየቡድኖቻቸው መጥተው አምበሎችን እንዴት እንደወሰዱና እንደሾሙ፣ አምበሎችን እንዴት እንዳሰናበቱ፣ በሌሎች አምበሎች ተክተው የቡድኖችን አጠቃላይ እድገት እንዴት ከተጠበቀው አቅጣጫ ውጭ እንዲሄድ እንዳደረጉ ያነሳል እና ኤክስፒሪየንሱን እንዳውም የነ አለን ሽረርን ጉዳይ ያነሳል፣ የራሱንም ጉዳይ ያነሳል፣ በአምበልነት የተወሰነው ውሳኔ ያነሳል። እኔን መጥቶ ለምሳሌ አንስቶ አምበል ሲያደርገኝ እኔን መጥቶ አምበል ያደረገበትን ምክንያት ማስረዳት አልተጠበቀበትም ነበረ። ምክንያቱም እኔ በዛ ሰዓት የተሻለ ይመራል ተብሎ ከሚታሰቡ ሰዎች መካከል አንዱ ስለነበርኩ አምበል አድርጎኛል። በቡድን ውስጥ ለሚፈለገው የአሸናፊነትና አጠቃላይ ከቡድን እንቅስቃሴ እድገት ጋር በተያያዘ የኔ አምበል መሆን ወሳኙ ነገር እንደሆነ ስላወቀ አምበል አድርጎኛል ነው የሚለው ቶኒ አዳምስ። ይሄንን በዝርዝር ሲያወራ በተለይ የቡድኑን አጠቃላይ ጥያቄ የሚመልስ የቡድኑን አጠቃላይ የእንቅስቃሴ እድገት ይበልጥ ከፍ የሚያደርግ አምበል ያስፈልጋል ከሚለው ጋር ነው እንግዲህ እያገናኘ የሚያወራው። ከዛ ውጭ ከጋዜጠኞች ጋር በነበረው ጥያቄ አርቴታን ምርጥ አሰልጣኝ ነው ብለህ ታስባለህ ብለው ሲጠይቁት ይስቃል። የሚስቅበት ምክንያት ምንድነው? የምርጥ አሰልጣኝነት መለኪያው አንዱ በተለይ ከድሬሲንግ ሩም ከዊኒንግ ሜንታሊቲ ጋር የሚገናኝ ነው ብሎ ስለሚያስብ ነው። የድሬሲንግ ሩም ዊኒንግ ሜንታሊቲን የምትገነባው በተለይም ደግሞ ትረስት ከምታደርጋቸውና ነገሮችን ከሚያሸንፉልህ ተጫዋቾች ስብዕና ነው። አሁን ባለው የአርሰናል የድሬሲንግ ሩም ዊኒንግ ሜንታሊቲ አምበሉ እስካልተቀየረ ድረስ ነው የሚለው። እንግዲህ ይሄ እንደነገርኳችሁ ሲዝኑ ሲጀምር የተደረገ ቃለ መጠይቅ ነው እና ይሄ ሲዝኑ ሲጀምር የተደረገው ቃለ መጠይቅ ቶኒ አዳምስ በተደጋጋሚ የሱን ሐሳብ ጠቅሰው ያወሩ የጻፉ ዶክሜንተሪ የሰሩበት አሉ። እንዳውም you can't win the league with ኦዴጋርድ ካፒቴንሲ ነው የሚለው። ስካይ ስፖርት ሁሉ ይህንን ተጠቅሞበታል እና መጨረሻ ላይ ኢንዶ ስፖርት በሚል ቻናል ላይ ነው ይህንን ሰፍሮ እየተመለከትኩትና እስኪ የተወሰነ ላሰማችሁ። He's a proper player and a proper captain. I think Do you look at Declan Rice in a way? I would have done it, but you're talking about Arteta and stuff, but Arteta's not done it, so I'm being critical of Arteta at the moment. I think big managers go, right, actually, you're my man now. እኔ አደርገዋለሁ ነው እንግዲህ ቅድም እንዳልኳችሁ እኔ አደርገዋለሁ፣ እኔ በሆን ኖሮ አደርገዋለሁ። ቢግ ማኔጀር ነው እያለ ያለው እዚህ ንግግሩ ላይ። በነገራችን ላይ አንድ አማርኛ ቃል በደንብ የሚገልጸው ይመስለኛል። ውስጠ ወይራ የሚባል ነገር አለ። ውስጡ ሌላ ነገር ያለው፣ ሌላ በጣም ያልተፈታ ነገር ያለው ንግግር ነው። ትልልቅ አሰልጣኞች ያደርጉታል ነው። ትልቅ አሰልጣኞች ይህን የሚያደርጉበት ምክንያት አላቸው። ምክንያቱም ጨዋታዎችን ለማሸነፍና ያሉባቸውን ችግሮች ፈተው የተሻለ ቡድን ለመገንባት የዚህ አይነት ውሳኔዎች አስፈላጊ ናቸው ብለው ስለሚያምኑ ያደርጉታል። ከዚህ ንግግር ውስጥ የምትረዱት ግን ትልልቅ ማኔጀሮች ያደርጉታል ማለት አርቴታ ትልቅ ማኔጀር ስላልሆነ ነው ያላደረገው የሚለው። ትልቅ ማኔጀር ቢሆን ኖሮ ትልቅ አሰልጣኝ ሆኖ ነገሮችን ማሸነፍ የሚችልበት የራሱ መንገድ የራሱ ሰርቴን ወይ ቢኖረው ኖሮ የማርቲን ኦዴጋርድን የአምበልነት ሚና ነጥቆ የአምበልነት ሚናውን የሚሰጠው ሌላ ተጫዋች ሰው እስኪነግረው ድረስ መጠበቅ የለበትም ነው። ምክንያቱም አሁን የሚያደርገው ነገር ቀድሞ ቢያደርገው ኖሮ አርሰናልን ስቴብል ያደርገዋል የሚል ጥያቄ ነው የሚያነሳው። ወይን ሩኒም
ሰሞኑን በዚህ በአምበልነት ጉዳይ በተለይ አርሰናልን በተመለከተ ሰፊ ሐሳቦችን ባይሰጥም የእንግሊዝ ብሔራዊ ቡድንን ጉዳይ በተመለከተ የእንግሊዝ ብሔራዊ ቡድን ቀጣዩ አምበል ማን ሊሆን ይችላል? የእንግሊዝ ብሔራዊ ቡድን አንድ ሰው የሆነ ስቴፕ እየጠበቀ እንዳለና አንድ ተጫዋች ከእንግሊዝ ብሔራዊ ቡድን ጋር ከተለያየ በኋላ አምበል ለመሆን ራሱን አዘጋጅቶ እየጠበቀ ነው። ይሄ ሰው ደግሞ የአርሰናሉ አማካኝ ዴክለን ራይስ ነው የሚል አስተያየት ሰጥቶ ነበር። እንዳውም ሩኒ ምንድን ያለው ኤቭሪዌር አይኔን ነቅዬ ስመለከት የማየው ተጫዋች ይሄ ነው። በእንግሊዝ ብሔራዊ ቡድን ውስጥ ባሉት እንቅስቃሴዎች የእንግሊዝ ብሔራዊ ቡድን ባደረጋቸው ጨዋታዎች ውስጥ በእያንዳንዱ ንክኪዎች፣ በእያንዳንዱ ሐሳቦች ውስጥ ይሄ ተጫዋች መፍትሄ ፈልጎ ከሁሉም ተጫዋቾች በላይ ኃላፊነት ወስዶ እንቅስቃሴዎቹን በጥንቃቄ ለመምራት የሚያደርጋቸው ነገሮች የቡድኑን ኃላፊነት ተሸካሚነት በሚገባ የሚያሳዩ ናቸው። አርሰናልም ይህን ነገር መጠቀም አለበት ነው። ቢያንስ ሁለተኛ አምበል አድርጎ ማርቲን ኦዴጋርድን ለመተካት ማቅረብ አለበት ነው። ቡድኑ ውስጥ የዚህ ተጫዋች የአምበልነት ሚና በጣም አስፈላጊ፣ ወሳኝ፣ የቡድን አካሄድን ለማስተካከል የሚጠቅም የትልቅ አሰልጣኝ ውሳኔ ነው እያሉ ያሉት ሁለቱም አሰልጣኞች የቀድሞ ተጫዋቾች ወይን ሩኒና ቶኒ አዳምስ። ለዚህ ነው ትክክለኛው የሆነው የአርሰናል አምበል ማርቲን ኦዴጋርድ ሳይሆን የአሁኑ ሞተር ዴክለን ራይስ ነው የሚል ጥያቄ አንስተዋል። አርሰናል አምበሉን ለመቀየር በታሰበበት ጊዜ በተለይ ሚዲያዎች ይህን ነገር በስፋት እያወሩ በነበረበት ሰዓት ሲዝኑ በተለይ እንዳልኳችሁ ከ4 ወር ከ5 ወር በፊት ይሄ ትልቅ ዜና ነበር። አሁን እንደገና ደግሞ ተነስቷል። ይሄ ዜና ከ4 ወር ከ5 ወር በፊት የነበረው ጉዳይ እንደገና ተዳፍኖ የነበረው ዜና እንደገና ወጥቷል። አሁን ላይም አሰልጣኝ ሚኬል አርቴታ የሚናገረው ምንድን ነው? የኛ አምበላችን ሳንነጋገር ምንግባባበት፣ ሳይናገር ብዙዎቹን ማሳመን የሚችለው አምበላችን ማርቲን ኦዴጋርድ ነው። ኦዴጋርድን የመቀየር ፍላጎቱ የለንም። ኦዴጋርድን ከአምበልነት ቦታው የማንሳት ፍላጎቱ የለንም። ምክንያቱም ይሄ ተጫዋች በሁሉም የስኳዱ ተጫዋቾች አክሴፕት የሚደረግ ተጫዋች ነው። እኛ ደግሞ የምንፈልገው ይሄንን ነው። ከቡድናችን አክሴፕተንሲ ጀርባ ያለ ቡድናችን በስርዓት የሚመራ ለቡድናችን ጥያቄ የመጀመሪያው ሐሳብ ተቀባይ የሆነው ለዛ ሐሳብ ደግሞ ቅርብ የሆነውን ሰው ነው የምንፈልገው። ያ ሰው ደግሞ ማርቲን ኦዴጋርድ ነው የሚል አስተያየት ነው የሰጠው አሰልጣኝ ሚኬል አርቴታ። ቶኒ አዳምስ ግን አሁንም በዚህ ጉዳይ ላይ አይስማማም። ትንሽ ላሰማችሁ ስለሱ። You're my man now. Could I just get a clarify there, because you might have misspoke or you might have meant it the way it came out. Did you say I think Rice is better than Arteta? He's a winner, as in Arteta's not a winner? Well, I think yeah. በነገራችን ላይ ቶኒ አዳምስ ሌላ ከባድ ነገር ሲናገር እዚህ መድረክ ላይ ምንድን ነው የሚለው? ከአርቴታ ይልቁን ራይስ ዊነር ነው የሚለው። ከአርቴታ ይልቁን ራይስ አሸናፊ ነው። ዋንጫዎችን፣ ጨዋታዎችን ማሸነፍ ይችላል። ይሄ ደግሞ እኔ በማይባቸው ሰርተን ዌዎች ትክክል ነው። ፕሩቭ የሚያደርግልኝ እውነታዎች አሉት። እነዚህ እውነታዎች ወደ አርሰናል የቡድን እንቅስቃሴ ማሳደግ ምንችል ከሆነ ነው የሚለው ቶኒ አዳምስ። ምክንያቱም ብዙ ቲሞች የሚያጡት ነገር የአሸናፊ ተጫዋቾችን ስነ ልቦና ነው የሚያጡት። አርሰናል ደግሞ በጣም ዊነር መሆን የሚችል ዊነር እየሆነ የመጣ ለዊኒንግ ሜንታሊቲ ፈርሶ በደንብ የተሰራ ተጫዋች አለውና ይህንን ተጫዋች የቡድኑ አምበል ማድረግ፣ የቡድኑ አምበል ሲደረግ ደግሞ የሚደረግበት ዋነኛው ምክንያት ዊኒንግ ሜንታሊቲ ስፕሪትን በቡድኑ ውስጥ መፍጠር ነው የሚለው። ይህንን ከፈጠረ በኋላ አርሰናል በቀጣዮቹ ትልልቅ በሚባሉት ውድድሮች ላይ እንዴት ኮፓፕ ማድረግ እንደሚችል ያየዋል ነው የሚለው። ስለዚህ ምርጫው ላይ ትክክል አይደለም ነው። አርቴታ የማርቲን ኦዴጋርድን የአምበልነት ምርጫ የወሰነበት መንገድ ትክክል አይደለም ነው የሚለው። መጀመሪያ ላይ ሲወስን በዛ ሰዓት ትክክል ሊሆን ይችላል። ምክንያቱም ያየበት የራሱ
ሐሳብ ስላለው ማርተን ኦዴጋርድ በወቅቱ በተጫዋቾች ዘንድ የሚወደድ የሚከበርና የሚታመን ሰው ስለሆነ ወስኗል ነው የሚለው። አሁን ላይ ግን በቡድኑ ውስጥ ያለውን እምነት መመርመር ያስፈልጋል ነው። በተለይ ባሳለፍነው የውድድር ዓመት ከነበሩት ተደጋጋሚ ጉዳቶች ጋር በተያያዘ እነዛን ጉዳቶች ኮፓፕ አድርጎ ወጥቶ ቡድኑን ሊድ ካደረገበት ካራክተር፣ ተጫዋቾች የእሱን ካራክተር ከሚቀበሉበት ውሳኔዎች ጋር ቡድኑን አንድ ለማድረግ ከሚደረገው አካሄድ ጋር በተያያዘ ማርተን ኦዴጋርድ ኢንፍሉዌንሱ አለ ወይ? ኢንፍሉዌንሱ ከምንፈልገው አስተሳሰብ ጋር ሳይለያይ አለ ወይ ብሎ መጠየቅ አለባቸው ነው የሚለው። ይህንን ቶኒ አዳምስ ነው የሚናገረው። እንደ ሐሳቡ አሁን ባለው ሜንታሊቲ፣ አሁን ባለው የቡድን እድገት ለቡድኑ እድገት የሚሆነው አምበል ኦዴጋርድ አይደለም። ለቡድኑ እድገት የሚሆነው አምበል ዴክለን ራይስ ነው። ዴክለን ራይስ ሁሉም ነገር አለው ይላል። ተጫዋቾችን መምራት የሚችልበት ተፈጥሯዊ የሆነ ኢንስቲንክት አለው ይላል። ይሄ የሱ ውስጣዊ የሆነው ማንነቱ፣ ውስጣዊ የሆነው ኳሊቲው ቡድንን ካለበት ችግር የሚያወጣ ነው ብሎ ያምናል። እንደውም ኢንስቲንክትን እኮ ብዙዎቹ ምንድነው የሚሉት? ኳሊቲ ስፔሻሊ ዲዛይሬብል ኳሊቲ ነው የሚሉት። ይሄ ማለት በቶኒ አዳምስ እይታ ከሆነ የዚህ ተጫዋች የአምበልነት ሚና፣ የዚህ ተጫዋች የአምበልነት ባህሪ ከሚያስቡት በላይ በጣም የተሻለ ፍላጎት ያለ የሚፈለግ ጠቃሚ ተደርጎ ሊወሰድ የሚገባው ነው ብሎ ያምናል። ስለዚህ በአርሰናል አሁን ላይ የጎደለው ይሄ ዲዛይረብል የሆነ ኢንስቲንክቱ በጣም ያደገ ሁሉም ተጫዋቾች የሚቀበሉት አምበል ነውና እኔ ከወሰንኩ አሰልጣኝ ሆኜ በአርሰናል ወይም ደግሞ በሌላ ቡድን ዴክለን ራይስ የኔ ተጫዋች ቢሆን እምወስነው የኔ አምበል እንዲሆን ነው የሚል ሐሳብ ነው የሚያስቀምጠው። በምሳሌ መምራት አለበት ነው አሁን ትልቁ ጥያቄ። በምሳሌ የጨዋታዎችን የሜዳ ላይ ጥያቄዎችንና የሜዳ ላይ ጫናዎችን መምራት አለበት ነው። ይሄን በምሳሌ መምራት አለበት ብሎ የሚያምንበት ፖይንት መነሻው የሆነበት ዋነኛው ሐሳብ ምንድን ነው? አሁን ያሉት አምበሎች፣ አሁን ያለው አምበል ባይ ሊዲንግ ኤግዛምፕል ሆኖ በምሳሌ ጨዋታዎችን ለመምራትና ዋንጫዎችን ለማሸነፍ በሚያስችል ስነ ልቦና ላይ አይደሉም ነው። እንደውም you have to be ፈርጉሰን you have to be ክሎፕ እያለ ነው። ይህንን በሐሳብ ደረጃ ሲያመጣው ምንድን ነው የሚለው? ከአምበልነት ምርጫዎቹና ከአምበልነት የሱ ውሳኔዎች ጋር ነው የሚያገናኛቸው። እስኪ የተወሰነውን ላሰማችሁና ቆረጥ እያደረግን የምንመለከተው ይላል። You got everyone behind the ball basically, and we nicked the FA Cup. So going on and winning leagues, to win league titles, you have to be a Klopp, you have to be a Ferguson, you have to lead by example, you have to be a winner, you have to go about your business, and that reflects in you. ሪፍሌክሽኑ ነው ወሳኙ ነገር ነው። አሁን የአምበልነት ሚናው በተለይ ቅድም የገለጻቸውን አሰልጣኞችን በተመለከተ የክሎፕና የፈርጉሰንን ሐሳብ ሲያነሳ ሪፍሌክሽናቸው ጫና አለው ነው። የነዚህ አሰልጣኞች የውሳኔዎቻቸው ግሬሳቸው ቡድንን ለማዘጋጀትና ለማደራጀት የሚሄዱበት መንገድ በተመለከተ ሪፍሌክሽናቸው ራሱ ዋንጫውን ለማግኘት ዋንጫዎችን ለማምጣት የተሻሉ ቡድኖችን ለመስራት ያግዛቸዋልና በአርሰናል በኩልም ሊኖር የሚገባው ነገር ያ ነው። አርቴታ ያለፉት 5-6 ዓመታት የጎደለው ነገር ያ ነው። ሪፍሌክሽን ነው የጎደለው ነው። ባይ ሊዲንግ ኤግዛምፕል በምሳሌ የሚመራ አምበልን መያዝ፣ ከዛ ውጭ ደግሞ የተሻለውን የቡድን ስራና ተሸካሚነትን ማዘጋጀት ይኖርበታል ነው። Your captain, and by making Odegaard a captain is a reflection of Odegaard and of Arteta, and I can really see that. And I'm seeing Declan Rice as a captain, but I'm ያው የኦዴጋርድ አምበልነት የአርቴታ ሪፍሌክሽን ነው የሚለው። እንግዲህ ቅድም ምን ብሏል? የክሎፕና የፈርጉሰንን ሪፍሌክሽን አንስቷል። የክሎፕና የፈርጉሰን ሪፍሌክሽን የዊኒንግ ሜንታሊቲ የዋንጫ አሸናፊነት ሜንታሊቲ ነው።
የኦዴጋርድ የአምበልነት ደግሞ የአሰልጣኝ ሚኬል አርቴታ ሪፍሌክሽን ነው። ያ ሪፍሌክሽን ዋንጫ የሚያነሳ ሪፍሌክሽን አይደለም ነው። ስለዚህ መስታወቱ መቀየር አለበት። መስታወቱን የምትቀይረው ትክክለኛውን መልክህን ለማየት ነው። ቁንጅናህን አውቀው የምትመለከተው መስታወት ግን ያ የምታውቀውን ቁንጅና መልክህን ካልሰጠ ችግሩ የመስታወቱ ስለሆነ መስታወቱን ስበረው ነው። መስታወቱን ሰብረ ቀይረ ሌላ መስታወት ተመልከት ነው። በኦዴጋርድም ውስጥ ያለው አርሰናል አሁን ካለው ስኳድና ካለው አጠቃላይ ጥልቀት ደብዝ አርሰናል አምበል ነው ሉዝ ያደረገው ነው። ያን መርቶ የሚወስደው ተጫዋች ነው የጎደለው ነው። ይሄን ተጫዋች በጥንቃቄ ምረጥ ነው የቶኒ አዳምስ ሐሳብ። ተጫዋቹን በጥንቃቄ ከመረጥከው በኋላ የምትሰራው ቡድን በቀጣዮቹ ጊዜያቶች መፍትሄ የሚሰጥህ ቡድን ይሆናል። በቀጣይ ትልልቅ ጨዋታዎች ላይ የምትታጭ አሰልጣኝ ከሆንክ፣ በቀጣይ ትልልቅ ጨዋታዎች ላይ የምትታጭ ቡድን የምትሰራ ሰው ከሆንክ ለነዚህ ለታጨህባቸው ትልልቅ ጨዋታዎች በጣም ወሳኝ የሚባለውን የሜዳ ላይ ሊደር ምረጥ ነው። አሁን ባለው ሁኔታ፣ አሁን ባለው ሊደርሺፕ ማርቲን ኦዴጋርድ የሚችል ቡድን መሪ አይደለም። ማርቲን ኦዴጋርድ ማድረግ የሚችል አምበል አይደለም። ስለዚህ አምበልህን በስርዓት ምረጥ። አምበልህን በጥንቃቄ ምረጥ። ዋንጫዎችን ማሸነፍ የምትችለው አምበልህን በጥንቃቄ የመረጥክ ዕለት ነው የሚለው። መግባባት ስኳዱ የጀመሪያውኑ መግባባት አለበት ነው የሚለው ቶኒ አዳምስ። በደንብ ሊነጋገሩ ይገባል። ቲሙ የጎደለው ነገር ምን እንደሆነ ማሰብ አለባቸው። ከዛ በኋላ አዲስ ውሳኔ ቡድንን እንደገና ይሰራል እንጂ ትክክል ከሆነ አያፈርስም ነው። ብዙዎች አዲስ ውሳኔ በሚመጣ ሰዓት ያን አዲስ ውሳኔ ለመቀበል ይቸገራሉ ነው። እሱ አይደለም ዋናው ነገር ነው የሚለው። ያ አዲሱ ውሳኔ እርግጠኛ ሆነ የምትወስነው ትክክለኛ ውሳኔ ነው አይደለም የሚለውን ነገር ነው መጀመሪያውኑ ማየት ያለብህ ነው። ያ እርግጠኛ ሆነ የምትወስነው ትክክለኛ ነው ብለህ የምትወስነው ውሳኔ ላይ ያለህ አቋም ያልተዛባ አቋም ከሆነ ግን ቡድኑን ካለበት ችግር ያወጣዋል። አርሰናል ክሊር ሊሆን ችግር ላይ ላይሆን ይችላል፣ ነገር ግን የሜዳ ላይ መሪ ግሬስ አጥቷል። ኤቭሪ ኮርነር ለሚፈጠሩ አጠቃላይ የቡድን እንቅስቃሴዎች ምላሽ የሚሰጥ ለነዛ ምላሾች ዊዝ ግሬስ የሚመራ እንቅስቃሴዎቹን የተሻለ ማድረግ የሚችል አምበል ይፈልጋል። ኦዴጋርድ ጥሩ ተጫዋች ነው። ኦዴጋርድ ጥሩ ሂውማን ነው። ነገር ግን ኦዴጋርድ ጥሩ የአርሰናል አምበል አይሆንም የሚለው ቶኒ አዳምስ። እንግዲህ ይሄ በጣም ብዙ ክርክር እየፈጠረ ነው። ሰሞኑንም እንዳያችሁት የተለያዩ ሚዲያዎችም እየተቀባበሉት ዜናውን እንደገናም እየሰሩት ይገኛሉ። ግን ሲዝኑ ሲጀምር ቶኒ አዳምስ ይሄን ነገር ሲናገር ብዙ ሰዎች በዚህ ጉዳይ ላይ ሪአክት አላደረጉም። ብዙ ሰዎች በዚህ ጉዳይ ላይ ሐሳብ አልሰጡም። ሲዝኑ ከጀመረ በኋላ የአርሰናል አጠቃላይ የቡድን እድገት፣ የአርሰናል አጠቃላይ ሜዳ ላይ ከሚፈጠሩ ጫናዎች አንጻር ቡድኑ የሚሰጠውን ምላሽ ተመልክተው ግን ያ ምላሽ የሚጎለው ነገር አለ የሚል ጥያቄ እያነሱ ነው። ይሄንን ለማስተካከል ደግሞ አሁን አልረፈደም። ሲዝን ግማሽ ላይ ነው ያለ ነው። በሲዝን ግማሽ ውስጥ የሚመለስ ጥያቄ መኖር አለበት የሚል ሐሳብ ነው እንግዲህ እየተነሳ ያለው። ምን ያክል ይሄ ሐሳብ በሚኬል አርቴታ ተቀባይነት ያገኛል የሚለው እንግዲህ በቀጣዮቹ ጊዜያቶች የሚጠበቅ ነው የሚሆነው። ነገር ግን አርቴታ አሁንም አምበላችን ማርቲን ኦዴጋርድ ነው፣ ከኦዴጋርድ ጋር ወደፊት ብሏል። ኦዴጋርድ ሳይናገር ቡድናችን የሚመራ ሰው ነው የሚል አስተያየት ሰጥቷልና እንግዲህ ቀጣዮቹ ጊዜያቶች ምን ሀፕን ሊያደርግባቸው ይችላል የሚለውን ኤክስፔክት እናደርጋለን፣ የምንጠብቅ ይሆናል። እናንተ ምን ትላላችሁ በዚህ ጉዳይ ላይ? እስኪ ሀሳብ አስተያየት ስጡበት፣ ተሳተፉበት። ከቡድኑ ካያችሁት ዘንድሮ እንቅስቃሴ ከችግሮቹ ቡድኑ ችግሮችን እየመለሰ ካለበት ጥንካሬ እነዛ ጥንካሬዎች ምን ያክል ቀጥለዋል፣ የሚያስቀጥላቸው ኳሊቲስ አግኝተዋል ወይ ከሚለው ጋር በተያያዘ እስኪ እናንተ ተሳተፉበትና ሀሳብ አስተያየት ስጡበት። እኔም የእናንተን ሀሳብ ተቀብዬ ደግሞ ሌሎች ፖይንቶችን መልሼ ይዣቸው የምመጣ ይሆናል። ጥሩ ጊዜ
እንዲሆንላችሁ እመኛለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ላይክና ሼር አድርጉ፣ ለሌሎች እንዲደርስ እንዲሳተፉ አድርጓቸው። ጥሩ ቀን